ዛሬ በዚህ ቪዲዮ ነፍሰ ጡር ሴት መመገብ ያለባት 10 አይነት አትክልትና ፍራፍሬዎችን ባላችሁ ነገር ተጠቅማችሁ የቤታችሁ የምትበሉትን ግን ቤታችን እያሉ ያልተገነዘብናቸው ቫይታሚን ማዕድናት ያሉባቸውን ፍራፍሬዎችና አትክልቶችን እናወራለን። 10 ነገሮች ናቸው። ስለዚህ እስከ መጨረሻው ተከታተሉኝ። ለማታውቁት ነርስ ህይወት እንዳለባላለው ወደ ቪዲዮ። ከአትክልት ስንጀምር አንደኛው የአትክልት አይነት ቆስጣ ነው። ቆስጣ በውስጡ ከፍተኛ የሆነ የአይረን መጠን አለው። አይረን ደግሞ የሚያገለግለው በቂ የሆነ ኦክሲጅን ወደ ጽንሱ እንዲሄድ እንደገና ደግሞ የደም ዝውውር በደንብ አሪፍ እንዲሆን ያደርጋል። ስለዚህ ከደም ማነስ ይከላከልሻል። አይረን ስላለው ቆስጣ አንደኛው ነገር ነው ማለት ነው። ሁለተኛው የአትክልት አይነት ደግሞ ብሮኮሊ ወይም ደግሞ የአበባ ጎመን በጣም አሪፍ ነው። ምክንያቱም ብሮኮሊ ወይም ደግሞ የአበባ ጎመን በውስጡ ምን ነገሮችን ይዟል? ፎሊክ አሲድ፣ ቫይታሚን ሲ፣ ፋይበር አለው። ይሄ ደግሞ ጥቅሙ ምንድን ነው? ለምግብ መፈጨት በእርግዝና ጊዜ ያው በጣም ከባድ ነው አይደለ? የምግብ መፈጨት። ስለዚህ ለምግብ መፈጨት ይረዳል። እንደገና ደግሞ በሽታ የመከላከል አቅምሽን ይጨምረዋል። ምክንያቱም በእርግዝናችሁ ጊዜ በሽታ የመከላከል አቅማችሁ እየቀነሰ ነው የሚመጣው ማለት ነው። ስለዚህ በሽታ የመከላከል አቅምሽን ለመጨመር እንደገና ደግሞ ለምግብ መፈጨት በጣም ይጠቅምሻል ማለት ነው። እርግዝና ጊዜ አስፈላጊ የሆነውን ፎሊክ አሲድ ይዟል ማለት ነው። ስለዚህ በጣም አስፈላጊ አትክልት ነው በእርግዝና ጊዜ። ሶስተኛውና ብዙ ጊዜ ማናስተውለው በጣም ገበያ ላይ ርካሽ እንደገና ደግሞ ቤታችን ውስጥ በጣም በበቂ ሁኔታ የሚገኝ ስኳር ድንች ነው። ስኳር ድንች ወደ ቫይታሚን ኤ የሚቀየረውን ቤታ ካሮቲንን ይዟል። ይሄ ደግሞ ፋይበር፣ ፎሊክ አሲድ፣ ቫይታሚን ኤ አለው ማለት ነው። ስለዚህ ይሄ የስኳር ድንች መጠን ስንመገብ ምንድነው ጥቅሙ? አንደኛ ለምግብ መፈጨት በጣም አሪፍ ነው። ሁለተኛ ደግሞ በሽታ የመከላከል አቅምን በጣም ይጨምራል ማለት ነው። ሌላው ደግሞ ለጽንሱ የአይምሮ እድገት በጣም አስፈላጊ ነው። ስኳር ድንች በጣም ጠቃሚ ስለሆነ በእርግዝና ጊዜ ብዙ ዶክተሮች ይመክራሉ። ምክንያቱም በጣም አስፈላጊ ስለሆነ። ስለዚህ ስኳር ድንች በጣም ርካሽና እንደገና ደግሞ በየገበያው የምናገኘው አትክልት ነው ማለት ነው። አራተኛው ደግሞ ብዙዎቻችሁ የምታውቁት ካሮት ነው። ካሮት በውስጡ ቫይታሚን ኤ፣ ፎሊክ አሲድ፣ ቫይታሚን ሲ ይዟል። ይሄ በጣም ጠቃሚ ነው ለጽንሱ፣ ለአይን፣ ለቆዳ ጤና በጣም ይጠቅማል ማለት ነው። ስለዚህ ቢያንስ በቀን ምግብሽ ላይ እየጨመርሽ ምናምን በአጠቃላይ ብትመገቢ ካሮትን በጣም በእርግዝና ጊዜ ከሚያስፈልጉ አትክልቶች አንዱ ነው ማለት ነው። አምስተኛው የአትክልት አይነት ደግሞ አረንጓዴ ቅጠሎች ነው። የተለያዩ ጎመን፣ ጥቅል ጎመን፣ የተለያዩ አረንጓዴ የሆኑ ቅጠሎች በእርግዝና ጊዜ በጣም ይመከራሉ። እስኪ አረንጓዴ ተክሎች የምትመገቡ ነፍሰ ጡር ሴቶች እስኪ ኮመንት ላይ አሁኑኑ እያያችሁ አስፍሩልኝ። ኮመንት ላይ ጻፉልኝ ምን ምን ጥቅም እንዳላቸውና እየበላችሁ ነው የሚለውን እስኪ ጻፉልኝ። ወደ ፍራፍሬዎቹ ስንገባ ደግሞ 5 አይነት የፍራፍሬዎች በጣም ጠቃሚ የሆነ ፍራፍሬዎች አሉ። 5 አይነት ማለት ነው። አንደኛው ከነዛ ውስጥ ሙዝ ነው። ሙዝ በውስጡ ፖታሺየም፣ ቫይታሚን ቢ6፣ የተለያየ አይነት ፋይበር ይዟል። ይሄ ደግሞ ጥቅሙ ምንድነው? ከድርቀት ይከላከልሻል። እንደገና ደግሞ በእርግዝና ጊዜ የሚመጣ ማቅለሽለሽ ስለሚኖር እሱንም ያስታግሳል ማለት ነው። ሁለተኛው የፍራፍሬ አይነት ደግሞ ምንድነው? አፕል ነው። አፕል በውስጡ ቫይታሚን ሲ አለው። ከፍተኛ የሆነ ደግሞ ፋይበር አለው። ይሄ ፋይበር ደግሞ ምግብ ቶሎ እንዲፈጭ እንደገና ደግሞ ከድርቀት እንድትከላከል ይረዳሻል ማለት ነው። ስለዚህ በእርግዝና ጊዜ አፕልን መመገብ እንዳትረሽ። ሶስተኛው የፍራፍሬ አይነት አቮካዶ ነው። ብዙዎቻችሁ የምታውቁት አቮካዶ በውስጡ ጤናማ ስብ ይዟል። እንደገና ደግሞ ፖታሺየም፣ ፋይበር አለው ማለት ነው። ይሄ ጥቅሙ ምንድነው? በእርግዝና ጊዜ የሚከሰትን ስኳር፣ የደም ግፊትን ለመከላከል ይረዳል። እንደገና ደግሞ ጤናማ ስብ ስላለው ለልብ ጤናም ይጠቅማል ማለት ነው። ስለዚህ ላንቺም ለጽንሱም ጤና በጣም አስፈላጊ ነው ማለት ነው አቮካዶ። አራተኛው የፍራፍሬ አይነት ምንድነው? ብርቱካን ነው። ብዙዎቻችሁ የምታውቁት ብርቱካን በውስጡ የቫይታሚን ሲ በቃ እናት ማለት ይቻላል። ብርቱካንን የቫይታሚን ሲ ዋነኛ መገኛ ብርቱካን ነው። ቫይታሚን ሲ ደግሞ እንደምታውቁት በሽታ የመከላከል አቅምን ይጨምራል። ቫይታሚን ሲ ደግሞ የሚታወቅበት አንዱ ነገር ምንድነው? ካልሲየምን ወደ ሰውነታችን እንዲቀር በማድረግ ለአጥንት፣ ለጥርስ ጤና በጣም ይጠቅማል። ይሄ ደግሞ በሽታ የመከላከል አቅማችንን ለመጨመርና የአጥንታችንና የጥርሳችንን ጥንካሬ ለመጨመር በጣም ይጠቅማል ማለት ነው። ስለዚህ አራተኛውና በእርግዝና ጊዜ መመገብ ያለብሽ የፍራፍሬ አይነት አንዱ ብርቱካን ነው ማለት ነው። አምስተኛውና ዋነኛው በእርግዝና ጊዜ መመገብ ያለብሽ የፍራፍሬ አይነት ምንድነው? ሐብሐብ ነው። ሐብሐብ በውስጡ
በጣም ብዙ ውሃ ይዟል። ስለዚህ ሃይድሬት እንድትሆኚ ያደርግሻል። በእርግዝና ጊዜ ደግሞ የውሃ ጥቅም በጣም ብዙ ነው። እንደገና ደግሞ በእርግዝና ጊዜ ድርቀት በጣም ያስቸግራል። ለድርቀትም ሁነኛ መፍትሄ ነው ውሃ መጠጣት ማለት ነው። ሀባብ መብላት ማለት ውሃ እንደ መጠጣት ነው። በጣም ውሃ አለ በውስጡ። ስለዚህ ሃይድሬት እንድትሆኚ ያደርግሻል። ለምግብ መፈጨት ይጠቅምሻል። ከድርቀት ይከላከላል። በቂ የሆነ የሽርት ውሃ እንዲመረት ያደርጋል። በጣም አስፈላጊ ነው ሀባብ። እንደገና ደግሞ ውሃ ጠጣሽ ማለት የሽንት ቧንቧ ኢንፌክሽንን ለመከላከል ይረዳል። ምክንያቱም ውሃ መጠጣት ምንድነው ጥቅሙ? ቆሻሾችን እንዳለ ከዩሪናሪ ትራክት ኢንፌክሽን ወይም ደግሞ ከሽንት ፊኛ ላይ በጣም ጠራርጎ ያወጣና ከኢንፌክሽን ይከላከላል። በእርግዝና ጊዜ ደግሞ የሽንት ቧንቧ ኢንፌክሽን በጣም ሊያስቸግር ይችላል። ስለዚህ ይህንንም ለመከላከል ሀባብ ውሃ ማይጠጣሽ ከሆነ ሀባብ እየቀላቀልሽ ምናምን መጠጣት በጣም በእርግዝና ጊዜ አስፈላጊ ነገር ነው ማለት ነው። ላንቺም ለጽንሱ እድገት በጣም አስፈላጊ ነው ማለት ነው። እስቲ ከነዚህ ከጠቀስኳቸው ነገሮች ውስጥ በእርግዝና ጊዜ መመገብ ያለባችሁ ፍራፍሬዎች ሀባብ፣ ሙዝ፣ ብርቱካን፣ አቮካዶ፣ አፕል፣ ከአትክልት ደግሞ ቆስጣ፣ ስኳር ድንች፣ እንደገና ካሮት፣ ብሮኮሊ እነዚህ የመሳሰሉት አረንጓዴ ቅጠሎች ጠቅሻለሁ። ከነዚህ ውስጥ ዛሬ ጠዋት ከሆነ የምታዩት ዛሬ ቁርሳችሁ እንደተመገባችሁ ወይም ደግሞ ከነዚህ ከ10 ከጠቀስኳቸው አትክልትና ፍራፍሬዎች ውስጥ እርጉዝ ከሆናችሁም ለማርገዝ እያሰባችሁም ከሆነ ይሄንን የምታዩ ሰዎች ምን አትክልቶችን ምን ፍራፍሬዎችን ዛሬ እኔ ካልኳቸው ውስጥ ምን ነገሮችን ከዛ ውስጥ አንዱን ሊሆን ይችላል ምን ተመግባችኋል? እስኪ ኮመንት ላይ አስፍሩልኝ። እንደዚህ አይነት ቪዲዮዎች እንዳያመልጣችሁ ደግሞ የነርስ ህይወትን ቻናል ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብነታችሁ አይለየኝ። እንደገና ደግሞ የምትፈልጉትን እንዲሰራላችሁ የምትፈልጉትን ጥያቄዎች በሙሉ ኮመንት ላይ አስፍሩልኝ። በዛ ቪዲዮ ሰራበታለሁ። ለዛሬ ያለኝን ጨርሻለሁ። ለማታቆኝ ነርስ ህይወት እባላለሁ። አመሰግናለሁ። ሰላም ሁኑ።